በመጥፋት ላይ ያለው የካሮ ማህበረሰቦች በኢትዮጵያ ደቡብ ምዕራብ ኦሞ ሸለቆ የሚገኙ ሲሆኑ ከሌሎች ማህበረሰቦች ለየት የሚያደርጋቸው ራሳቸውን በተለያዩ ቀለሞች የሚያስውቡ ናቸው። የካሮ ማህበረሰቦች እንግዳ ተቀባይ፣ ተግባቢ ከመሆናቸው በተጨማሪ ለመግባባትና ባህላቸውን መዋቢያቸውን ለማጋራት ቅንነት ይስተዋልባቸዋል። የእነዚህ ማህበረሰቦች ወጣቶች አብዛኞቹ የእንግሊዝኛ ቋንቋ መናገር የሚችሉ ሲሆን ይህ ችሎታቸው እነሱን ፈልጎ ለሚመጣ ቱሪስት ወይም ጎብኚ ነገሩን በእጅጉ ያቀልለታል። እነኚህ ማህበረሰቦች በጊዜ ብዛት ቁጥራቸው በእጅጉ እየተመናመነ ይገኛል። በአሁኑ ሰዓት የህዝብ ብዛታቸው እስከ 1000 የሚደርስ ሲሆን ባህልና ልማዳቸውን ከትውልድ ወደ ትውልድ ሲወርድ ሲዋረድ እንደመጣ ይናገራሉ። የካሮ ማህበረሰቦች አመጋገባቸው ጤናማ ነው ለማለት ያስደፍረናል። ከጥራጥሬው፣ ከአትክልቱ፣ ከስጋው ከሁሉም አደባልቀው የሚመገቡ ሲሆን በብዛት ማሽላን ለምግብነት ያውላሉ። ይህ ሰብል ብዙ ውሃ የማይፈልግ በመሆኑ ባሉበት አካባቢ አምርተው ለምግብነት ይጠቀሙበታል። ከዛም በተጨማሪ ባቄላን፣ አሳ፣ በቆሎ፣ ፍየል ለምግብነት ይጠቀማሉ። እነኚህ ማህበረሰቦች ራሳቸውን በማስዋብ የተካኑ ሲሆኑ በስነ ውበታቸው ላይ የግል ህይወታቸውን ለማንጸባረቅ ይጠቀሙበታል። ታሪካቸውን፣ ድላቸውን ብሎም ጀግንነታቸውን ያስተላልፉበታል። የካሮ አባወራ ላይ መሳሪያ መመልከት የተለመደ ሲሆን ራሱን፣ ቤቱን ብሎም ማህበረሰቡን ለመጠበቅ ይጠቀምበታል። ጠላትንም ድል በሚነሳበት ጊዜ ሰውነቱ ላይ ይነቀሳል። በማህበረሰባቸው ብዙ የንቅሳት ጠባሳ ያለበት ወንድ ጀግና መሆኑን በማየት ብቻ ማወቅ ይቻላል። በዚህ አስደናቂ ማህበረሰብ ወንዱ እድሜው ለአቅመ አዳም መድረሱና ለመድረሱን ለመፈተሽ ወይም ወጣቱ ጎልማሳው ጠንካራና ጀግና መሆኑን ለመለየት የከብት ዝላይ ያላቸው ሲሆን ይህ ተግባራቸው በውስጡ ብዙ መልእክትን የያዘ ነው። ከባህል ጨዋታነቱም በላይ የጀግንነት መለኪያ አንዱ መስፈርታቸው ነው። አንድ የካሮ ወንድ ይህንን ዝላይ በብቃት ከተወጣ ለትዳር የሚቀርብ ይሆናል። አንድን የካሮ ወንድ ያገባና ያላገባ መሆኑን በማየት ብቻ መለየት ይቻላል። ያገባ የካሮ ወንድ ጆሮውን በቅርጽ ይበሳል። በዚህም ምክንያት ባለትዳር መሆኑን በቀላሉ መለየት ያስችላል። ከዛም በተጨማሪ ፊታቸውንና ገላቸውን በሚያስውቡበት ጊዜ ለመግለጽ የተለየ ቅርጽ በመጠቀም ራሳቸውን የሚያስውቡ ማህበረሰቦች ናቸው።